ጤና ይስጥልኝ ብሩክ ንጉሴ ይባላል። ብሔራዊ መከላከያ ኃይል ሚኒስቴር ዘመናዊ መከላከያ ኃይል ግንባታ እንደሚያኮራ ገለጹ። ለኢትዮጵያኖች ዘመናዊ መከላከያ ኃይል ግንባታ ሊያኮራቸው እንደሚችል ሚኒስትሯ ወይዘሮ አይሻ መሐመድ ገልጸዋል። የኢትዮጵያ መከላከያ ኃይል ሚኒስትር ወይዘሮ አይሻ መሐመድ በግንቦት 23 2017 እንደገለጹት በዘመናዊ ቴክኖሎጂ የተቋቋመው የኢትዮጵያ መከላከያ ኃይል ዘመናዊ መሳሪያ መታጠቃቸውን የሀገሪቱ ሕዝቦችን እንደሚያኮራ ገልጸዋል። የመከላከያ ኃይል ቀጣይ ለሚደረጉ ልማታዊ ስራዎችና ጸረ ሰላም ኃይሎችን ለመከላከል በሚደረጉ ተልእኮች ላይ ዘመናዊ መከላከያ ኃይሉ ቀጣይ ለሚደረጉ ልማታዊ ስራዎችና ጸረ ሰላም ኃይላትን ለመከላከል በሚደረጉ ተልእኮች ላይ ዘመናዊ መሳሪያው ጥቅም ላይ ሊውል ይችላል ሲሉ ለነበሩ የሚዲያ አባላት ገልጸዋል። ጨምረውም ሲገልጹ ወታደሩ ለሀገሪቱ ሉዓላዊና አንድነት ሲሉ ህይወታቸውን መስዋዕት ለማድረግ በወሰኑ ጀግኖች የተመሰረተ በመሆኑ ሙያው የተከበረ መሆኑን አጽንኦት ሰጥተው በውይይት መድረኩ ላይ ገልጸዋል። የሀገሪቱ የጸጥታና መከላከያ ተቋማት ተሃድሶ እንደሚያስፈልጋቸው ገልጸው ሚኒስትሩ የኢትዮጵያ የሀገር መከላከያ ሰራዊት ሀገሪቱን የሚጠብቅ የተራቀቁ የጦር መሳሪያዎች የታጠቀ አስተማማኝ ኃይል መፍጠሩን ገልጸዋል።